ማን ነህ ደግሞ አንተ? እኔማ ሀብት ነኝ። ሀብት? ረና ግባ ግባ። አመሰግናለሁ፣ በጣም ደግ ነህ። ግዴታ እኮ ነው። አንቺ ደግሞ ማን ነሽ? እኔማ ትዳር ነኝ። ትዳር? ነይ እሺ፣ ግቢ ግቢ። ይቅርታ፣ እኔ ከፊት ነው መግባት የምፈልገው። ከፊት? እሺ ሀብቴ፣ ከኋላ ግባ። አመሰግናለሁ። ማን ነህ ደግሞ አንተ? እኔማ ያው እምነትህ ነኝ። ዝም ብለህ ነው እንዴ ማንን የምጭነው? አቡ ሰዓት የለንም፣ ቶሎ እንሂድ። እየጠበቅኩ እኮ ነው። ወስን። ይቅርታ ሰዓት የለኝም፣ ሌላ ጊዜ ወስዳለሁ። ማን ነህ ደግሞ አንተ? ሞት ነኝ። ሞት? እሺ ቆይ አንዴ እምነቴን ይዤ ልምጣ። ይቅርታ ሰዓት የለኝም። እንደውኔ ምን እለዋለሁ? ሁሉ ነገር ብሎ ጨርሶታል እኮ። ስንቶቻችንን የምንፈልገውን ነገር ስናሳድድ በስተመጨረሻ ጉድጓድ ውስጥ መቀመቅ ውስጥ ገብተን ቁጫልን? ስንቶቻችንን ማስቀደም ያለብንን ነገር ሳናስቀድም አዘበራርቀ ነው ችግር ውስጥ ገብተን ሳይሳካልን በምድርም በሰማይም ሲኦል ሆነብን ህይወታችን ብልሽሽት የወጣው ስንቶቻችንን? ማስቀደም ያለባችሁን ነገር በጊዜ አስቀድሙ። ሁሉም ሰው እምነት አለው። እምነቱን ያስቀደመ ሰው ደግሞ ሁሉን ነገር ማግኘት ይችላልና መጀመሪያ እምነታችሁን አስቀድሙ። እምነታችሁን ማታስቀድሙ ከሆነ ሁሉን ነገር በዜሮ እንደማባዛት ቁጠሩት።